ሰላም ቤተሰቦች እንዴት ናቸው? በዛሬው እናየው የሳይኮሎጂ የፍሬሽማን ሳይኮሎጂ ቻፕተር 1 እናያለን። Meaning and the definition of psychology. The word psychology comes from two Greek words. These are psyche and logos. Psychology ማለት ሁለት ከግሪክ ቃል የመጣ ነው። psycho and logos. Psycho means soul, spirit, and also psycho ማለት soul, ነፍስ፣ spirit መንፈስ፣ ማይንድ ወይም አእምሮ። ሎጎስ ማለት ደግሞ ማይንድ ስተዲ ኦፍ ማይንድ፣ ስተዲ ኦፍ ሶል፣ ስተዲ ኦፍ ስፕሪት። ሳይኮ ማለት አእምሮ፣ ነፍስ ወይም መንፈስ ማለት ነው። እነዚህን የሚያጠና ደግሞ ሎጎስ ይባላል። ሪፕሬዘንትድ ባይ ሌተር which is read as say ቲ የሳይኮ ሚኒንግ የሳይኮሎጂ ምልክት ነች። እቺ ምን ተብላ ነው የምትነበበው? ሲ ትባላለች። Psychology is a scientific study of behavior and its underlying mental process of human beings and animals. የሳይኮሎጂ ትክክለኛዋ ዲፊኒሽን እቺ ነች የያዟት። scientific study of behavior and its underlying mental process of human beings and animals. እቺ ትክክለኛ ዲፊኒሽን ሆነች። ኪወርድስ ዲፊኒሽን የዲፊኒሽን ኪወርድ ሳይንስ አለ፣ behavior፣ mental process። እነዚህ ኪ ዲፊኒሽን ናቸው። behavior ሳይንስ ሲባል follow scientific procedure and use empirical data to study behavior and mental process። ሳይንስ ማለት ስለ አእምሮ እና empirical data የሚያጠና ሳይንስ or psychology does not rely on common sense or speculation። እዚህ ደግሞ መያዝ ያለባቸው ሁለት ነገር አለ፣ behavior and mental process and behavior። mental process እኛ የምናስበው እኛ ማድረግ የምንፈልገው የውስጣችን እንደዛ ነው ለማለት ማንችለው ነገር ሜንታል ፕሮሰስ። ቢሄቪየር ደግሞ እኛ ማየት የምንችለው ነገር ነው። ማየት ወይም ስናደርግ የሚታወቀው ነገር ለምሳሌ ፊሊንግ፣ ሪሜምበሪንግ፣ ይሄ ሜንታል ፕሮሰስ ይባላል። ቢሄቪየር ደግሞ የሚታይ ምናምን እንደዛ አይነት ነገር ለምሳሌ ቶኪንግ፣ ማውራት፣ ኤክስፕሬሽን፣ ፌሻል ኤክስፕሬሽን፣ ሙቭመንት እንደዛ አይነት ነገሮች ቢሄቪየር ይባላል። Psychologists strive to understand the mysteries of human nature, why people think, feel and act as they do። ሳይኮሎጂ የምንለው ሳይንስ አንደርስታንድ ያደርጋል ስለ ሂውማኒቲ ልጆች፣ ስለ ሰው ልጆች፣ ስለ ሂውማን ቲንክ እንዴት ነው ቲንክ የሚያደርጉ፣ እንዴት ነው ፊል ኤንድ አክት የሚያደርጉ የሚለውን ያጠናል። ሳይኮሎጂስት ኦልሶ ስተዲ አኒማል ቢሄቪየር ኢስ ፐርፐስ። ሳይኮሎጂ እንግዲህ የሰው ልጅ ብቻ አይደለም ያጠናል፣ የሰው ልጅ ቢሄቪየር ያጠናል። ኢቭን የሰው ልጅ ቢሄቪየር በምን ከሌላ አኒማሎች ይለያል የሚለውንም ያጠናል። ይህን በደንብ ያዙት። ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ኢትስ ኮዝ። ከዚህ መያዝ ያለባችሁ ኦቨርት ኤንድ ከቨርት። ከቨርት ኤንድ ኦቨርት ምን ማለት እንደሆነ እወቁ። ኦቨርት ማለት ከቨርት ማለት ምንድን ነው? እስኪ ቲንክ አድርጉ። መጀመሪያ ቲንክ አድርጉትና እሺ፣ ከቨርት ማለት ውስጣችን በአእምሮ የምናስበው ነገር ካቨርት ይባላል። በውስጣችን ለምሳሌ ምን እንደምናስብ፣ ምን ማድረግ እንደምፈልግ ውስጣችን የሚያስበው ነገር ካቨርት። ምክንያቱም ሰው ማንም አንተን ማወቅ አይችልም ዝም ብሎ። ለምሳሌ ያልተነበበ መጽሐፍና የሰው ልጅ ውስጣቸው አይታወቅም ይባላል። ይህ ማለት ካቨርት ናቸው። ኦቨርት ደግሞ አሁን የምናወራው we speak the things and we do the things። ይሄ ኦቨርት ይባላል። ካቨርት የውስጣችን ማይታይ ነገር፣ ኦቨርት ደግሞ የሚታይ የሚዳሰስ ነገር ነው። how your brain and body response physiological coverts። ሰውነታችን እንዴት ሪስፖንድ ያደርጋል ሳይኮሎጂካሊ or overt or covert። አሁን ደግሞ goal of psychology፣ ጎሉ ምንድን ነው? what's the goals of psychology? አራት አይነት ጎሎች አሉ። ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሬዲክሽን ኤንድ ኮንትሮሊንግ። ዲስክሪፕሽን ዋትስ ሃፕን ምን የተፈጠረ ነው። ኤክስፕላኔሽን ዋይ ኢትስ ሃፕኒንግ ለምንድን ነው የሚፈጠረው። ፕሬዲክሽን ለወደፊት ምን ሊሆን ይችላል። ዌን ዊል ኢትስ ሃፕን አጌን። ኮንትሮሊንግ ሃው ካን ኢት ቢ ቼንጅድ እንዴት ይቀየራል። ይህን በደንብ ወቁ። እነዚህ አራት ነገሮች በአዛምድ መልኩ ኤግዛም ላይም ሊወጣ ይችላል። ሂስትሪካል ሩትስ ኦፍ ሳይኮሎጂ። ሳይኮሎጂ እንዴት እንደመጣ ምናምን ብዙ ታሪክ ያስረዳል። ይሄን አንድ ወይስ ሰው ዲፊካልት ኢትስ ናት
ዲፊካልት ኤግዛም ላይም በብዛት አይመጣም። እዚህ ጋር መያዝ ያለባቸው ሜጀር ስኩል ኦፍ ታውት የጥናት ትምህርት ቤቶችን እንዴት ነበረ? ስትራክቸራሊዝም፣ ፋንክሽናሊዝም፣ ጀስታል ሳይኮሎጂ፣ ቢሄቪየሪዝም፣ ሳይኮአናላይሲስ የሚባሉ እነዚህ ስኩል ኦፍ ታውት አጥኑ። ዲቨሎፕድ ለምሳሌ ስትራክቸራሊዝም ዲቨሎፕድ ባይ ኤድዋርድ ብራድፎርድ ቲችነር። ይህ ሰውዬ ስትራክቸራሊዝም ዲቨሎፕ ያደረገ ኤድዋርድ ብራድፎርድ ቲችነር ይባላል። ፈተና ላይም ሊወጣ ይችላል። ዊሊያም ወንድ ቱ ኤስታብሊሽ ዘ ፈርስት ሳይንቲፊክ ላቦራቶሪ ኦፍ ሳይኮሎጂ ኢን ላይፕዚግ ኢን 1879 ኤንድ ቢሊቭድ ዳት ሂውማን ማይንድ ኩድ ቢ ሳይንቲፊካሊ ስተዲድ። የሰውዬ መጀመሪያ ጊዜ ሳይኮሎጂ ላቦራቶሪን በላይፕዚግ ጀርመን ውስጥ በመጀመሪያ ጊዜ ላቦራቶሪ ሳይንቲፊክ ላቦራቶሪን ያዘጋጀ ሰውዬ ነው። ማን? ዊሊያም ወንድ። ፋውንደሮች ኤድዋርድ ብራድፎርድ ቲችነር ፋውንደር እና ላቦራቶሪ ያደረገውን ሰውዬ መለየት አለባቸው። ታስክ ኦፍ ሳይኮሎጂ። የሳይኮሎጂ ታስክ ምን ይመስላል? ኢትስ ኢዝ ቱ አይደንቲፋይ ዘ ቤዚክ ኤለመንትስ ኦፍ ኮንሺየስ ኢሜጅ ፊሊንግ ሴንስ። ምን ኢሜጅ ፊሊንግ ሴንስ፣ እነዚህ የሳይኮሎጂ ታስክ ናቸው። ሜተድ ደግሞ ኢንትሮስፔክሽን ይባላል። ሜተድ ኦፍ ኢትስ ሜተድ ኦር ኢንትሮስፔክሽን ሉኪንግ ኢንዋርድ ኢንቱ አወር ኮንሺየስ። የሆነ ድብቅ የሆነ ነገር በውስጥ ገብቶ ምን የተፈጠረ ምን እንደሚል ራሱ በውስጥ ገብቶ ማጥናት ነው። ኢንትሮስፔክሽን መመራመር ማለት ነው። ሉኪንግ ኢንዋርድ። ሁለተኛው ስኩል ኦፍ ታውት ፋንክሽናሊዝም ፋውንድድ ባይ ዊሊያም ጄምስ። በዊሊያም ጄምስ በ1848 በዊሊያም ጄምስ ነው ፋውንድ የተደረገ which proposed that the function of the mind not the structure። ዊሊያም ጄምስ ፕሮፖዝ ያደረገው ፋንክሽን ኦፍ ማይንድ ኖት ስትራክቸሩን ሳይሆን ፋንክሽን ኦፍ ማይንድ ነው ፋውንድ ያደረገ። ታስክ ኦፍ ሳይኮሎጂ ኢዝ ኢንቨስቲጌት ፋንክሽን ኦር ፐርፐዝ ኦፍ ኮንሺየስ ራዘር ዛን ስትራክቸር። ወይ ደግሞ ኮንሺየስ ማይንድ ላይ ነው ፎከስ የሚያደርገው። ስለ ኮንሺየስ ማይንድ ሲጠየቁ ብዙ ጊዜ ፋንክሽናሊቲ ነው። ሳይኮሎጂካል ፕሮሰስ አር አዳፕቲቭ ዘ አላው ሂውማንስ ቱ ሰርቫይቭ ኤንድ አዳፕት ሰክሰስፉሊ ቱ ዜር ሰራውንዲንግ። የሰው ልጅ ሰራውንዲንግ ወይም አካባቢ ጋር እንዴት ይላመዳል፣ እንዴት አዳፕት ያደርጋል የሚለውን ያጠናል። ሜተድ ደግሞ ኩዌስቸነሪንግ። እዛ ጋር አሁን ስትራክቸራሊዝም ላይ ምን ብለን ያየነው? ኢንትሮስፔክሽን። እዚህ ደግሞ ምንድነው? ኩዌስቸነሪ፣ ሜንታል ቴስት፣ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር ሜተድ ነው። ሶስተኛ ስኩል ኦፍ ታውት ገስታል ሳይኮሎጂ። ፋውንደርስ ኦፍ ዚስ ስኩል ኦፍ ታውት አር ማክስ ዌርነር። የዚህ ስኩል ኦፍ ታውትን ፋውንድ ያደረገ ማን ነው? ማክስ ዌርነር ይባላል። ታስክ ኦፍ ሳይኮሎጂ mind should be thought as a resulting from the whole pattern. Psychology as a study of the whole mind. ሳይኮሎጂ ሁሉን ማይንድ ያጠናል ይላል። ይሄ ደግሞ ኖት ስፔሲፊክ የሆነ ነገር ሳይሆን ሆል ማይንድ ያጠናል ነው የሚለው ጋስተል ሳይኮሎጂ። ሜተዶችን ይኸው እዚህ ሜተድ እዚህ ደግሞ አር ኔቭ ኢንትሮስፔክሽን ኤንድ ኤክስፐሪመንቴሽን። ኢንትሮስፔክሽን እና ኤክስፐሪመንቴሽን ነው እዚህ ሜተዱ። ሌላው ደግሞ ቢሄቪየሪዝም ፋውንደር ጆን ቢ ዋትሰን ይባላል። ፋውንደሩ ጆን ቢ ዋትሰን በጣም ጠንካራ ሰውዬ ነው። ሳይኮሎጂ ታስክ ኦፍ ሳይኮሎጂ ሳይኮሎጂ ስተዲ ኦፍ ኦብዘርቬብል ኢሜጅ የሚታዩትን ነው። ይሄ ደግሞ ኦብዘርቭ ማድረግ የምንችላቸውን ነገሮች ነው የሚያጠና ማን? ቢሄቪየሪዝም። ሜተዶች ደግሞ እዚህ ሜተድ አር ኦብዘርቬሽንስ ኤንድ ኤክስፐሪመንቴሽን። ኦብዘርቬሽን እና ኤክስፐሪመንቴሽን ናቸው ሜተዶች። ሳይኮሎጂ ሌላኛው ደግሞ ሳይኮአናላይሲስ ፋውንደድ ባይ ቪንሰንት ፊዚሽያን ሲግማንድ ፍሮይድ ነው የሚባለው። ፋውንደሩ ሲግማንድ ፍሮይድ ይባላል። በ1856 ፋውንድ ተደረገ። ታስክ ኦፍ ሳይኮሎጂ ስተዲስ አባውት ኮምፖነንትስ ኦፍ ዘ አንኮንሺየስ ፓርት ኦፍ ሂውማን ማይንድ። ማይታዩ አንኮንሺየስ የሆኑ ነገሮችን የሚያጠና ስኩል ኦፍ ታውት ሳይኮአናላይሲስ። ዘ አንኮንሺየስ ዊች ኢዝ ዘ ሳብጀክት ማተር ኦፍ ሳይኮአናላይሲስ ኢዝ ኮንቴንስ ሂደን ዊሽስ ፓሽን ገርልስ ሴክሬትስ unspeakable yearnings and conflict between desire and duty። ይሄ እንግዲህ የሚያጠናው ለምሳሌ በህልም የሆነ ነገር የምናየው የሆነ ነገር ምንመኘው ወይም ደግሞ ዊሽ የኛ ምኞታችን ፓሽናችን በህልማችን ይታወቃል። ይሄን የሚያጠና ሳይኮአናላይሲስ ይባላል። ወይም conflict between desire and duty። ዲዛይር ፍላጎትና ማድረግ ያሉብንና ማድረግ የሌሉብን ነገሮችን ኮምፔር ኤንድ ኮንትራስት ያደርጋል። ማን? ሳይኮአናላይሲስ። ሜተድ ደግሞ ፕሪ አሶሲዬሽን፣ ድሪም ኢንተርስፔክሽን
ኢንተርፕሬቴሽን፣ አናላይሲስ ኦፍ ስሊፕ፣ ታንግ ጆክ ኤንድ ትራንስፈረንስ። እነዚህ ደግሞ ሜቶዶች ናቸው። The mind is like an spring in the only small part of its substance invisible። ቀይ የሆነውንና የተሰመረው ነገር በደንብ እዩት፣ በደንብ ይጠቅማቸዋል። ሞደርን ፐርስፔክቲቭ ሳይኮሎጂ፣ ሌላኛው ሞደርን ፐርስፔክቲቭ ደግሞ አሉ። እነዚህም ማን ናቸው? ሳይኮዳይናሚክ ፐርስፔክቲቭ። ይሄ እንግዲህ it has its origin in Freud theory of psychoanalysis but many other psychodynamic theories exist። ይሄ ስኩል ኦፍ ታውት ፍሮድ ቲዮሪ፣ ሲግመንድ ፍሮድ ከነሱ የተወሰዱ ናቸው፣ ግን የተጨመሩ ቲዮሪ አሉ። ሳይኮዳይናሚክ ቲዮሪዎችም አሉ እዚህ ጋር። This perspective emphasizes unconscious dynamics within the individual such as inner force, complex or instinctions, energy። ይሄ እንደ ሲግመንድ ፍሮድ የነሱ ስኩል ኦፍ ታውት ጋር የተገናኘ ነው ብዙ ነገር። The role of childhood experience in shaping adult personality። ለምሳሌ በልጅነት የምናደርገው ልጅነት ምን አይነት ባህሪ እንዳለን እሱ ባህሪ ደግሞ ስናድግ አብሮ እንደሚያድግ ያስረዳናል ይሄ ስኩል ኦፍ ታውት። ሌላኛው ቢሄቪየራል ፐርስፔክቲቭ it emphasizes the role of learning experience play in shaping the behavior of an organism። ምንማረው ነገር የሆነ አእምሯችን ሼፕ እንደሚያደርግ ያስረዳናል። ይሄ ብላክ ቦክስ ከተባለ ቢሄቪየራል ፐርስፔክቲቭ ነው። ብላክ ቦክስ ሲል ይሄን ማወቅ እና ሪሜምበር ማድረግ አለባቸው። ሁማኒስቲክ ፐርስፔክቲቭ፣ ይሄ ደግሞ ሁማን ቢሄቪየር ኢዝ ናት ዲተርማይንድ ኤዘር ባይ አንኮንሺየስ ዲናሚክ ኦር ኤንቫይሮንመንት። ወይም በንኩ ያልሆነ በአእምሮ ክፍል ዲተርማይንድ አይደረግም ወይም በኢንቫይሮንመንት ዲተርማይንድ አይደረግም። ራዘር ኢት ኤምፋሳይዝስ ዘ ዩኒክነስ ኦፍ ሁማን ቢንግስ ኤንድ ፎከስ ኦን ሁማን ቫልዩስ ኤንድ ሰብጀክቲቭ ኤክስፒሪየንስ። የሰው ልጅ ዩኒክ የሆነ የተሰጠው ነገር አለ፣ እሱን ተጠቅሞ ሁሉን ማድረግ ይችላል ነው የሚለው። ሌላኛው ደግሞ ኮግኒቲቭ ፐርስፔክቲቭ it emphasizes what goes on in people's heads, how people reason and remember, understand language, solve problems, explain experience and form beliefs። ይሄ ደግሞ ኮግኒቲቭ ፐርስፔክቲቭ የምንለው ደግሞ ሰው ልጅ እንዴት ማሰብ ይችላል፣ ሰው ልጅ እንዴት አንደርስታንድ ማድረግ ይችላል፣ ቋንቋውን እንዴት መስማት መናገር ይችላል፣ and ፕሮብሌም ወይም ችግሮችን እንዴት ሶልቭ ማድረግ ይችላል የሚለውን ያጠናል። ሌላኛው ባዮሎጂካል ፐርስፔክቲቭ it focuses on studying how bodily events or functioning of the body affects behavior, feeling and thoughts። ይሄ ደግሞ ቦዲ ጋር ነው የተያያዘ። ይሄ ባዮሎጂካል ፊሊንግ፣ ቢሄቪየር፣ ቦዲ እንዴት ሰው ልጅ ያጠናል፣ እንዴት ሰው ልጅ ያስባል፣ እንዴት ቦዲ እና አእምሮና ቦዲ እንዴት የተያያዘ ነው የሚለውን ያጠናል። ሌላኛው ሶሺዮ ካልቸራል ፐርስፔክቲቭ it focus on the social and cultural factors that affect human behavior። ይሄ ደግሞ ሶሻል ማህበረሰብና ካልቸር እንዴት የተያያዘ መሆኑን ያስረዳል። it focus on social and cultural factors that affect human behavior። ሶሻል እና ማህበረሰብና ካልቸር እንዴት የተያያዘ ነው። ይሄ መቼም የታወቀ ነው። ማህበረሰብና ካልቸር የተያያዘ ነገር እንዴት የሰውን ቢሄቪየር አፌክት ሊያደርግ ይችላል። የማህበረሰቡን ተለምዶ ወይም ማህበረሰቡ አስተዳደጉን ይዞ አእምሮ ምን አይነት ለወደፊት ምን አይነት ነገር አፌክት እንደሚያደርግ ያስረዳናል። ይሄ ደግሞ ሌላኛው ብራንች ኦፍ ሳይኮሎጂ፣ ብራንቾች አሉ። ዲቨሎፕመንታል ሳይኮሎጂ፣ ኤዱኬሽናል፣ ካውንስሊንግ፣ ፐርሰናሊቲ። እነዚህ ብራንች ኦፍ ሳይኮሎጂ ናቸው። ዲቨሎፕመንታል ሳይኮሎጂ ስተዲስ ሃው ፒፕል ዲቨሎፕ ኦቨር ታይም ትሩ ዘ ፕሮሰስ ኦፍ ማቹሬሽን ኤንድ ለርኒንግ። ይሄ ደግሞ የሰው ልጅ ብስለትንና መማሩን በዲቨሎፕመንት አማካኝነት ምን አይነት ዲቨሎፕመንት ምን አይነት ነገር እንደሚማር ምን አይነት ነገር በአእምሮ ማቹሬሽን ምን ያክል እንደሆነ ይረዳል። ኤዱኬሽናል ሳይኮሎጂ ሁለተኛው ደግሞ ኮንሰርን ዊዝ ዘ አፕሊኬሽን ኦፍ ሳይኮሎጂካል principles and theories in improving the educational process including curriculum, teaching and administration of academic program። ይሄ ደግሞ ትምህርት ጋር ነው። ትምህርትና ሳይኮሎጂ ምን አይነት እንዴት ስለ ትምህርት ካሪኩለም፣ ስለ ሳይኮሎጂ አመጣጥ ምናምን ያጠናል። ካውንስሊንግ ሳይኮሎጂ ደግሞ helps individuals with less severe problems than those treated by clinical psychology። በክሊኒካል ሳይኮሎጂ ትንሽ ወደ ክሊኒካል ሳይኮሎጂ ከመሄዳቸው በፊት ካውንስሊንግ ሳይኮሎጂ ብዙ ነገር ይረዳቸዋል። ስለ አእምሮ ብዙ ነገር ይመክራቸዋል። ይሄ ደግሞ ምክር ጋር የተያያዘ ነገር። ሌላኛው ደግሞ ፐርሰናሊቲ ሳይኮሎጂ it focuses on relative enduring traits and characteristics of individuals። የኢንዲቪጁዋል የግለሰቡን ባህሪ ትሬት፣ የነሱን enduring traits and characteristics of individuals፣ ስለ ኢንዲቪጁዋል ምን አይነት አመለካከት እንዳላቸው ያጠናል። ሌላኛው ደግሞ ኢንዱስትሪያል ኦር ኦርጋናይዜሽን ሳይኮሎጂ። ይሄ ደግሞ studies human behavior in the workplace and how behavior affects production። ይሄ ደግሞ ኢንዱስትሪ ነው የሚያጠናው። ኢንዱስትሪ ላይ ምን አይነት ቢሄቪየር ሲኖር ነው ኢንዱስትሪ ማድረግ የሚችለው ይለውን ያጥናል።
ሌላው ደግሞ ሶሻል ሳይኮሎጂ ኢት ስተዲስ ዘ ሮል ኦፍ ሶሻል ፎርስ ኢን ገቨርኒንግ ኢንዲቪጁዋል ቢሄቪየር። ይህ ደግሞ ማህበረሰብ ጋር መኖር እንደሚቻል ያስረዳናል። ክሮስ ካልቸራል ሳይኮሎጂ ደግሞ ኤግዛማይንስ ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ታውትስ ኤንድ ኢሞሽን። ካልቸር እና ሳይኮሎጂ እንዴት እርስ በርስ አፌክት እንደሚደራረጉ ያጠናል። ሌላኛው ፎሬንሲክ ሳይኮሎጂ አፕላይስ ሳይኮሎጂካል ፕሪንሲፕልስ ኢምፕሩቭ ሌጋል ሲስተም ፖሊስ ቴስቲሞኒ። ይሄ ደግሞ ሌጋል ሲስተም ነው የሚያጠናው፣ ስለ ፖሊስ ስለ ህግ ነው የሚያጠናው። እቺ ነገር ብዙ ጊዜ ኤግዛም ላይ ትመጣለች። ሌላው ደግሞ ሄልት ሳይኮሎጂ አፕላይስ ሳይኮሎጂካል ፕሪንሲፕልስ ቱ ፕሪቨንሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ። ደግሞ በዲዚዝ በህመም የታመሙትን በፊዚካልም ሆነ በሳይኮሎጂካል የታመሙትን ያክማል ሄልት ሳይኮሎጂ። ክሊኒካል ደግሞ ፊልድ ስተዲስ applies psychological principles to the prevention, diagnosis and treatment of psychological disorder። በሳይኮሎጂካል ዲስኦርደር የሆኑትን ትሪት የሚያደርግ ብራንች ኦፍ ሳይኮሎጂ ነው። ሌላኞች ደግሞ ሪሰርች ሜተድ ናቸው። ሪሰርች ሜተድ ችን ብታነበውም ራሱ ኢትስ ሲምፕል ኮንትሮል ግሩፕ ሪሰርች ሜተድ ቀላል ነው። ሪሰርች ቲዮሪ፣ ሃይፖቴሲስ፣ ቫሪያብል፣ ፖፑሌሽን፣ ሳምፕል እነዚህ በጣም ቀላል ናቸው። ስታነቡ ካልተረዷቸው ወይም ከከበዳችሁ ኮሜንት አድርጉልኝ፣ በኮሜንት እመልስላችኋለሁ። አይ ከብዶናል ምናምን የምትሉ ከሆነ ሌላ ቪዲዮ ሰራላችኋለሁ። ግን ከዚህ በፊት እባካችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉና ሌላ ቪዲዮ ብሰራም ይገባላችኋል እና ለእኔም ስለሚጠቅመኝ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ